አሁን ወደ ምርጫው እየተቃረብን ስንሄድ ይሄ ነገር የጋለ ይመጣል የሚል ፍራቻ ነው ያለኝ። ኢትዮጵያ የቆየች ብሔር የአንድ ብሔር አገር ነች ብሎ የሚያምን ቡድን አለ። ይሄ ቡድን ምርጫውን ለማሸነፍ ይፈልጋል። ምርጫውን ካሸነፈ ግን የኢትዮጵያን መዋቅር እሱ እንደሚመቸው አድርጎ ሊለውጥ ይፈልጋል። ምን ዋጋ አለው? መንግስቱ ወቅትን ጠብቀው ውር ለሚሉ የፖለቲካ ነጋዴዎች ተንበርብሮ የሚጨነቅ አይደለም፣ ሊሆንም አልቻለም። የብልጽግና መራሹን መንግስት ባህሪ ባለመረዳት ማገዷቸውን እየጨረሱ ካሉ የፖለቲካ ነጋዴዎች መካከል አንዱ ፕሮፌሰር መረራ ጉዲና ናቸው። ጤና ይስጥልኝ ክቡራትና ክቡራን የቻናሌ ተከታታዮች እንደምን አላችሁ? በዛሬ ትኩረቴ የማቀርብላችሁን ቀጥሎ በዝርዝር አስደምጣችኋለሁ። እስከ መጨረሻው አብራችሁን ቆይታችሁ እንድትከታተሉ በአክብሮት ጋበዝኩ። መልካም ቆይታ። ለፖለቲካ ነጋዴዎች አሉባልታና የሐሰት ፕሮፓጋንዳ የሚጨነቅ መንግስት ቢኖር ኖሮ ለነጋዴዎቹ መልካም ይሆን ነበር። ምን ዋጋ አለው? መንግስቱ ወቅትን ጠብቀው ውር ለሚሉ የፖለቲካ ነጋዴዎች ተንበርብሮ የሚጨነቅ አይደለም፣ ሊሆንም አልቻለም። የብልጽግና መራሹን መንግስት ባህሪ ባለመረዳት ማገዷቸውን እየጨረሱ ካሉ የፖለቲካ ነጋዴዎች መካከል አንዱ ፕሮፌሰር መረራ ጉዲና ናቸው። በነገራችን ላይ አንዳንዶቻችሁ የፕሮፌሰርዬን ስም አወላግዳችሁ ስትጠሩ መራራ ስትሉ ብዙ ጊዜ ሰምቻለሁ። ኧረ በሕግ አምላክ የፕሮፌሰራችንን ስም አወላግዳችሁ መራራ እያላችሁ አትጥሩ። ትክክለኛ ስማቸው ፕሮፌሰር መረራ ጉዲና ነው። የመራራ ስርወ ቃል መረረ ነው። የሚመር ነገር መራራ ቢባል ችግር የለውም። በፖለቲካ ስራቸው ጣፋጭ የሆኑ ፕሮፌሰራችንን ስም አውቃችሁ ሆን ብላችሁ እያወላገዳችሁ መራራ እያላችሁ አትጥሩ። በሕግ አምላክ ብያለሁ። ካሁን በኋላ መረራ ጉዲና እያላችሁ በትክክለኛ ስማቸው እሳቸውን ለመጥራት ሞክሩ። ይህም ባታደርጉ ውክልና ተቀብዬ በስም ማጥፋት ወንጀል ባንዱ የሀገራችን ፍርድ ቤት ልከሳችሁ እችላለሁ እና ጥንቃቄ ያድርጉ። መልካም ምክሬ ነው። አንዳንዴ ሳስበው መላቅጥ በሌለው የፕሮፌሰር መረራ የፖለቲካ ስራ ምክንያት እናንተ እንደምትሉት መራራ እየተባሉ ቢጠሩ ሊያስኬድ ይችላል እላለሁ። ፕሮፌሰርዬ በእርግጥም መረራ አሳዛኝ ናቸው። ፕሮፌሰር መረራ ጉዲና በትህነግ ኢህአዴግ ዘመን በተለይም አቶ መለስ በሕይወት እያሉ የሚበላውን ያጣ ህዝብ መንግስቱን ይበላል በሚል የፓርላማ ንግግራቸው ይታወቃሉ። እሳቸው ምን ገዷቸው? በየዘመኑ የሚታወቁበት ንግግር አላቸው። የብልጽግና ዘመን ንግግራቸው የሽግግር መንግስት የሚል እንደሆነ መቼም አይጠፋችሁም አይደል? ይቺማ አትጠፋችሁም። ከሰሞኑም ፕሮፌሰር መረራ እንዲህ ብለዋል። ኢትዮጵያ አሁን ካለችበት ተደራራቢ ቀውስ መውጣት የምትችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ድርድር ብቻ ነው። ልብ በሉ ክቡራትና ክቡራን ተከታታዮቼ፣ እሳቸው ይህን ሲሉ የሽግግር መንግስት ማለታቸው ነው። 8 ዓመት ሙሉ የሽግግር መንግስት እያሉ ማላዘን እኛን ቢደብረንም ፕሮፌሰርዬን ያስደስታቸዋል። ኧረ ይመቻቸው። ክቡራትና ክቡራን፣ ለትውስታ የሚሆን ፕሮፌሰር መረራ ጉዲናና ዕውቁ የፖለቲካ ሰው ሌንጮ ለታ በሽግግሩ ሰሞን የተናገሩትን በዚህ ጉዳይ ላይ የሰጡትን አስተያየት ቀጥሎ አቀርብላችኋለሁ። ተከታተሉ። እነኛ ጥያቄዎች እስከ ዛሬ እንኳን አጥጋቢ መልስ አላገኙም። አድቫንስ አድርገናል። በሁለቱም በብሔሮች መብት አኳያ መሻሻል ተደርጓል። ነገር ግን አጥጋቢ መልስ አልተሰጠም። ሁለተኛ
ይሄንና የመጀመሪያ የአብዮቱን ልዩ የሚያደርገው ይሄን ለውጥ የሚመራው መምራት ኃላፊነት የወደቀበት ኃይል ከኢህአደግ ውስጥ ነው የመነጨው። ያኔ ከውጪ ነበር ግፊቱ። ወጣቱ፣ ተማሪው፣ ሰራተኛው ነበር ከፍተኛ ግፊት ሲያደርግ የነበረው። ያ ለውጥ አምጥቷል። የስልጣን ከንጉሱ ወደ ወታደሩ እንዲሸጋገር አደረገ። አሁን ግን ለውጡንም የሚቃወመው ለውጡንም እያራመደ ያለው ሁለቱም በገዢው ፓርቲ ውስጥ ነው ያሉት እና ትግሉ ከፍተኛው ትግል በገዢው ፓርቲ ውስጥ ነው። ወዴት እንዴት ይፈታል? ይሄ በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። የ91 92 83 84 ነው የምትሉት መሰለኝ። ያ የተለየ ጉዳይ ነው። የታጠቁ ኃይሎች በአሸናፊነት እዚህ ከተማ ገቡ። ፕሮግራም ቀርጸው ቻርተር የሚባል ነገር ይዘው መጥተው ያ ቻርተሩን አጽድቀው በዛ ቻርተር መሰረት ስልጣን ተካፍለው ወደ ዲሞክራሲያዊ ሽግግር ለማድረግ ነበር የታቀደው። ነገር ግን በወታደሩ መስክ አፐር ሃንድ የነበረው ኃይል በምንም አይነት ስልጣን ለመልቀቅ ዝግጁ አልነበረም። ያ ቻርተር ኢትዮጵያን ወደ የህዝቦች ፌዴሬሽን ወደ ብሔሮች ፌዴሬሽን መንገድ የከፈተ ነበር። ነገር ግን አናሳው ኃይል ስልጣኑን ስለተቆጣጠረ ያንን ስራ ላይ ቢያውል የብሔሮችን ፌዴሬሽን ስራ ላይ ቢያውል ከነበረበት ራንክ ወደ ታች ይወርድ ነበር። ስለዚህ የግዴታ ያንን ፌዴሬሽኑን ዲሞክራሲያዊ ማድረግ ነበረበት። ስለዚህ የተጋጨ መልእክት ነበር ለህዝብ የሚያስተላልፈው። ለብሔሮች በተለይ ለብሔሮች ራስህን ማስተዳደር ትችላለህ፣ መሪዎችን ልትመርጥ ትችላለህ፣ ነገር ግን እኔ የምመርጥልህን ብቻ ነው የምትመርጠው። ተሰጠው፣ ተከለከለ እና ይሄ በጣም የሚያጓጓ ሁኔታ በመፈጠሩ ዞሮ ዞሮ ያ በኢህአደግ ውስጥ ፍጥጫ ፈጠረ። ያ ነው ወደ ለውጡ ያስገባን። አሁን ያለንበት ለውጥ ወይም ሽግግር ይሄን የሚመስል ሽግግር የትም ቦታ ተሞክሮ አያውቅም። ልዩ ነው። ለምን? ጥያቄዎቹ አሁን ዛሬ የማንግባባበት እየተፋጨንበት ያለው ጥያቄዎች የኢትዮጵያ ሀገራዊነት፣ የኢትዮጵያ ብሔራዊነት፣ የኢትዮጵያ ህዝባዊነት ላይ ነው። እነኚህ ጥያቄዎች በምርጫ የሚፈቱ አይደሉም። በህገ መንግስታዊ ውይይት ብቻ ነው ሊፈቱ የሚችሉት እና አሁን ወደ ምርጫው እየተቃረብንም ስንሄድ ይሄ ነገር የጋለ ይመጣል የሚል ፍራቻ ነው ያለኝ። ኢትዮጵያ የቆየች ብሔር የአንድ ብሔር አገር ነች ብሎ የሚያምን ቡድን አለ። ይሄ ቡድን ምርጫውን ለማሸነፍ ይፈልጋል። ምርጫውን ካሸነፈ ግን የኢትዮጵያን መዋቅር እሱ እንደሚመቸው አድርጎ ሊለውጥ ይፈልጋል። ፌዴሬሽኑን ዲሞክራታይዝ ለማድረግ የሚፈልግ አለ። ይሄን ስትራክቸር ነካክቶ አሻሽሎ ቢሆን ዲሞክራሲያዊ እንዲሆን ብቻ ነው የሚፈልገው። ከዚህ
ኢትዮጵያ አሁንም ኤምፓየር ነች የሚሉት አሁን ቀዝቀዝ ብሏል የነሱ አቋም። እንደዛም ሆኖ አሁንም ያለቀቁዋል ይሄን ሐሳብ እና እነሱ ህጋዊ የሆነ ፍትሃዊ የሆነ ምርጫ መካሄዱን በጣም ይፈሩታል። ሌጂቲማይዝ ያደርገዋል ይሄን አገር። የነሱ ጥያቄ ከእንትን ውጭ ያደርገዋል እና ይሄ ውስብስብ የሆነ ችግር ውስጥ ነው ያለ ነው። በዚህ ሁኔታ የሚያዋጣው የዚህ ሀገር ልህቃን ተሰብስበው ሰፋ ያለ ውይይት አካሂደው የሚግባቡበት ምን እንደሆነ የማይግባቡበት ምን እንደሆነ ለይተው አስቀምጠው በዚህ ላይ ህዝብ ውሳኔ ጠይቀን መገላገሉን ነው የሚያዋጣ ብዬ ነው የማምነው። እሺ፣ አመሰግናለሁ ቦሌንጮ። ፕሮፌሰር መረራ አንተ በመጽሐፍም ላይ ስለ ሽግግር እያወራን ስለሆነ እዚሁ ላይ እንቆያለን። በመጽሐፍ ላይ ኢትዮጵያ ያመለጣት የሽግግር እድሎች አሉ ብለህ 5 ነው 4 የሚደርስ ትጠቅሳለህ። የ2005ቱንም ምርጫ ኢትዮጵያ እንዳመለጣት እድል ነው የምትጠቅሰው። ከታህሳስ ግርግር ወይም ግርማሜ ነዋይ የተደረገው ከዛ ጀምረህና እነዚህ የምትዘረዝራቸው የሽግግር እድሎች አሁን ካለንበት ጋር እንዴት ታየዋለህ? ይሄኛውንስ እንደ አንድ እድል ትቆጥረዋለህ? ይሄኛው እንደ አንድ እድል መቁጠር ይቻላል። እየቆጠርኩም ነው በትግል ውስጥ እየቆየሁ ያለሁኝ። እኔ ምንድነው 2 መሰረታዊ ነገሮችን ሳንፈታ ከንጉሱ መጨረሻ ዓመታት ጀምሮ ማለት ከቀዳማዊ ኃይለ ሥላሴ ጀምሮ ትግሉን ቀጥለናል። ምን አይነት ኢትዮጵያ እንፈልጋለን? እቺ የምንፈልጋት ኢትዮጵያ ደግሞ ሁላችንም በምን መንገድ በእኩልነት ላይ የተመሰረተ ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ፣ የተሻለ አስተዳደር፣ ፌዴራሊዝም ምን እንዴት ያንን እንፈታለን ሳንል ለውጡ ይመጣል። ለውጡ ደግሞ በአብዛኛው የሚመጣው ከኢህአዴግ አንድ በስተቀር እሱን ይመጣበታለሁ በሆነ መንገድ ብቻ ከመንግስት ጋር በተያያዙ ኃይሎች ይመጣና እንዳውም አሁን ያለኝ ስጋቴ ታሪክ ራሱን እንዳይደግም ትልቅ ስጋት አለ። ከ66ቱ አብዮት ጋር የ66ቱ አብዮት የመጣው ያው ሁላችንም የምንችለውን ያክል ለመገንዘብ የምንችለውን ያክል በኢትዮጵያ ተማሪ ንቅናቄ ጉልበት፣ ግፊት፣ እንቅስቃሴ ነው ንጉሱ ያወረዱት። ግን በአጋጣሚ ሆኖ ንጉሱ ሲወርዱ ስልጣን የያዘው ንጉሱን ተንከባክቦ የንጉሱን ዙፋን ጠብቆ ለማኖር የተፈጠረ ሰራዊት ከዛ ጎን እድል ገጥሞት የተደራጀ ክፍልም እሱ ብቻ ስለነበር ስልጣን ያዘ። ከዛ በኋላ ስልጣን ይዘው የፈለገውን የፖለቲካ ኃይል ለውጡን የሚያመጡትን ኃይሎችም ጭምር ወደ ዳር እየገፋ እኔ ራሴ አብዮተኛ ነኝ አለ። አብዮቱን የሚመራው እኔ ነኝ አለ። አብዮቱን ለመምራት የሚችለውን ያክል ለ17 ዓመታት ሀገሪቷን ሲያምስ ኖሮ ያው ጡረታ ወጣ። ክቡራትና ክቡራን የቻናሌ ተከታታዮች እስካሁን የተከታተላችሁት ያደመጣችሁት እንግዲህ በሽግግሩ ወቅት ማለት ለውጡ በጀመረበት ወቅት ታዋቂ የኦሮሞ የፖለቲካ ሰዎች የሰጡትን አስተያየት በወቅቱ የተናገሩትን ነው። ስላደመጣችሁ ስለተከታተላችሁ በጣም አመሰግናለሁ። ይህን ያቀረብኩላችሁ ለትውስታ ያህል ነው። በሌላ ወቅትም እንዲሁ የተለያዩ ጉዳዮችን የማቀርብላችሁ ይሆናል። መልካም ቆይታ።